ሰላም ጤና ይስጥልኝ ተመልካቾች፣ ይህ ሎየርስ ፎር ኢትዮጵያ በተሰኘ ርዕስ የተዘጋጀ ወደ እናንተ የሚደርስላችሁ ግን መሰረት ያደረጉ ሀሳቦችን የማካፍልበት አስተማሪ ፕሮግራም ነው። ፕሮግራሙን ይዤላችሁ የቀረብኩት ዮናታን ዳዊት ነኝ። በዛሬው ቪዲዮ ይዤላችሁ የመጣሁት ሀሳብ ከውል ውጭ ኃላፊነት የሚመለከቱ የህግ ማዕቀፎችን የማሳያችሁና የማካፍላችሁ ይሆናል። ከውል ውጭ ኃላፊነት ወይም ደግሞ ተጠያቂነት ምንድነው የሚለውን ሐሳብ ከማየታችን በፊት በእንግሊዘኛ አጠራሩ ኤክስትራ ኮንትራክቹዋል ሊያቢሊቲ ወይም ደግሞ ቶርት ብለን የምንጠራው የቃሉ ትርጉም የመጣው ከፈረንሳይ ቶርሽስ ከሚል ቃል ሲሆን በእንግሊዘኛ በሚተረጎምበት ጊዜ ደግሞ ቀጥታ ትርጉሙ ወደ አማርኛ እንግሊዘኛውን ስናመጣው ኤክስትራ ኮንትራክቹዋል ሊያቢሊቲ የሚለውን ስህተት ወይም ደግሞ ጥፋት መስራት የሚል ትርጓሜ የሚሰጥ ይሆናል። ከዛም ባሻገር የጥፋት ሁኔታዎችን በሚመለከት በፍትሐ ብሔራዊና በወንጀል ድርጊቶች መካከል ያሉ ሁኔታዎችን መሰረት በማድረግ የሚመነጩ ግዴታዎች ያሉ ሲሆን ለነዛ ጥፋቶች ወይም ደግሞ ላልተገቡ ድርጊቶች ተመጣጣኝ እርምጃዎችና ቅጣቶችንም እንዲሁ የፍትሐ ብሔር ሕጋችን ላይ ከአንቀጽ 2027 ጀምሮ ያስቀመጠ ሲሆን በተለይም በአንቀጽ 2027 እንደ ግዴታ ወይም ደግሞ በዚህ ከውል ውጭ ኃላፊነትን በሚመለከቱ ሐሳቦች ላይ የሰጠው ግልጽ የሆነ ድንጋጌ ምንድነው? በራሱ ጥፋት የገባው ግዴታ ሳይኖር ጉዳት ያደረሰ ወይም ደግሞ ጉዳት ሊያደርስ የሚችል ስራን የሰራ አሊያም ደግሞ በእጁ በያዘው ነገር በሌላ ሰው ላይ ጉዳት ያደረሰ እንደሆነ ተጠያቂ እንደሚሆን ተቀምጦ እናገኛለን። በተጨማሪም የህጉ ዓላማ ምንድነው ብለን በምንመለከትበት ጊዜ ተጎጂውን ለደረሰበት ጉዳት ወይም ደግሞ ኪሳራ ተገቢ የሆነ የካሳ ክፍያ እንዲያገኝ ለማስቻል፣ በሁለተኛነት ደረጃ ደግሞ ጥፋተኛው ላጠፋው ጥፋት ካሳ እንዲከፍል የማስገደድና ህጋዊ የሆኑ እርምጃዎችን በዛ ጥፋተኛ ላይ መውሰድ የሚሉ ሐሳቦችን የሚመለከት ሲሆን በሶስተኛነት ደረጃ ደግሞ እንደ ዓላማ የሚገለጸው ሐሳብ ምንድነው? ለሌሎች አስተማሪ በሚሆን መልኩ እርምጃዎችና ቅጣቶችን በመውሰድ ሊደርሱ የሚችሉ ኢኮኖሚያዊ ጉዳቶችንና ቀውሶች ከመከላከል አኳያ ይሄ ህግ መሰረታዊ የሆነ ዓላማ አድርጎ ይዞ እናገኛለን ማለት ነው። በተጨማሪ ቶርት ወይም ደግሞ ከውል ውጭ ኃላፊነት የምንለው የህግ ማዕቀፍ ፍትሐ ብሔራዊ ይዘት ያላቸው ግዴታዎችን የሚጥል ሲሆን ለሚደርሱ ጉዳቶችም እንዲሁ ቅድም እንደገለጽኩት ተመጣጣኝ እርምጃዎችና ተመጣጣኝ የሆኑ ቅጣቶች አሉ። ለምሳሌ ያክል ከውል ውጭ ኃላፊነት ጥፋቶች ወይም ደግሞ አላስፈላጊ የሆኑ ድርጊቶች በሚከሰቱበት ጊዜ የሚወሰዱ እርምጃዎችን ብንመለከት አንደኛው የካሳ ክፍያ ነው። ሁለተኛው ተጎጂውንና ጥፋተኛውን ቀድመው ወደ ነበሩበት ቦታ መመለስ ነው። በሶስተኛነት ደረጃ ደግሞ ያንን ጥፋተኛ ወይም ደግሞ ተጎጂን አንድ ነገር ከማድረግ የማገድ ሁኔታ ወይም ደግሞ በእንግሊዝኛው ቴምፖራሪ ኢንጀክሽን ብለን የምንለው የመከልከል ሁኔታ ነው። ምንም አይነት ነገር እንዳያደርጉ የማገድ ሁኔታን የሚመለከት ነው የሚሆነው ማለት ነው። ግዴታዎቹ ከውል ግንኙነት ውጪ የሚመነጩ ሆነው በተጨማሪም ደግሞ በሕገ መንግስቱ ላይ የተጠቀሱ መብቶች ላይ ጥሰት በሚከሰቱበት ጊዜም እንዲሁ ይሄ ከውል ውጭ ኃላፊነት ሕግ ተፈጻሚ የሚሆኑበት አግባብና ሁኔታ አለ። የቶርት ወይም ደግሞ ከውል ውጭ ኃላፊነት መርሆች ምንድናቸው ብለን ስንመለከት ወይም ደግሞ አንድን ግለሰብ ከውል ውጭ ጥፋተኛ ነው ወይም ደግሞ ከውል ውጭ ስህተት ሰርቷል ብለን ለማለት መከተል ያለብን መርህ ምንድነው ብለን በምንመለከትበት ጊዜ 3 ነጥቦች ተቀምጠው እናገኛለን። አንደኛ ድርጊትን የሚመለከት ሲሆን በሕግ ያልተፈቀደውን ማድረግ ወይም ደግሞ ሚስፊዛንስ ብለን የምንጠራው፣ በሁለተኛነት ደረጃ ደግሞ በሕግ የታዘዘውንም እንዲሁ አለማድረግ ሲሆን ነን ፊዛንስ በእንግሊዝኛ አጠራሩ ተቀምጦ እናገኛለን። ሌላኛው ሁለተኛ መርህ ደግሞ ጉዳት መድረስ አለበት ወይም ደግሞ በአንቀጽ 2028 እንደተገለጸው አንድ ጥፋተኛ ላደረሰው ጉዳት ኪሳራ መክፈል እንዳለበት ያሳስበናል። ይህም ማለት በከውል ውጭ ኃላፊነት የህግ ማዕቀፍ ውስጥ ግዴታ ጉዳት ሊደርስ ይገባል። በወንጀል ህግ ቢሆን ግን
ጉዳት ሊደርስ ነበር ተብሎ ያ ግለሰብ ተጠያቂ የሚሆንበት አግባብ ያለ ሲሆን ይህ ከውል ውጭ ኃላፊነት ግን ከወንጀል የሚለይበት ዋነኛ ነጥቡ ይሄ ነው። ምክንያቱም ጉዳት ግዴታ ሰስቴነብል መሆን አለበት ወይም ደግሞ ተጎጂ አካል ላይ በትክክለኛ የተረጋገጠ ጉዳት ሊኖር ያስፈልጋል የሚለውን ሐሳብ ያነሳል። በሶስተኛነት መርህ ደረጃ ደግሞ የተቀመጠው በምክንያትና ውጤት መተሳሰር አለበት። ከላይ የተገለጹት ሁለት መርሆችን አንድ ተጎዳው የሚል አካል በምክንያትና በውጤት ቅድም የገለጽኳቸውን ነጥቦች አንድ ላይ አስተሳስሮ ጥፋተኛውን አዎ ትክክለኛ ጥፋተኛ ነህ ሊያስብሉ የሚችሉ ማስረጃዎችን እና ማረጋገጫዎችን ሊያቀርብ እንደሚገባ ተቀምጦ እናገኛለን። ምክንያቱ ምንድነው ብለን በምንመለከትበት ጊዜ በፍሬንች አጠራር ዳምነም ሲኔ ኢንጁራ ተብሎ የሚጠራው ሁኔታ አለ ወይም ደግሞ ፋክት አለ። ያ ፋክት ምንድነው? ህጋዊ ተጠያቂነትን የማያመጡ ጥፋቶች አሉ። እነዛ ጉዳቶች ምናልባትም ፎርስ ማጆር በኮንትራት አጠራር ፎርስ ማጆር ብለን የምንለው ወይም ደግሞ ከአቅም በላይ የሆኑ ሁኔታዎች ሊከሰቱ ይችላሉ። ለምሳሌ ተፈጥሯዊ የሆኑ ጉዳቶች ካሉ በጎርፍ ምክንያት ሊሆን ይችላል፣ ኦር ደግሞ በአውሎ ነፋሶች ሊሆን ይችላል፣ በኤሌክትሪክ አደጋ ሊሆን ይችላል፣ በእሳት ሊሆን ይችላል ያ ጉዳት የደረሰው። ስለዚህ ከአንድ ግለሰብ ጥፋት የተነሳ ባለመሆኑ እነዚህ ጉዳቶች ከውል ውጭ ኃላፊነት የሆኑ ተጠያቂነቶችን ሊያመጡ ይችላሉ ተብሎ ስለሚታሰብ፣ በሁለተኛነት ደግሞ ኢንጁራ ሲኔ ዳምኖ ብለን የምንጠራው ያለው ጉዳት በራሱ ምንም አይነት ማስረጃዎች ሳያስፈልጉ ወይም ደግሞ ሌላ የሆኑ መረጃዎች ሳያስፈልጉ ህጋዊ ተጠያቂነትን የሚያመጡ ሁኔታዎች አሉ። ለምሳሌ ትሬስፓስን ብንመለከት ወይም ደግሞ የሰውን ቤት ዝም ብሎ መግባት፣ ያለ ፍቃድ የሰው ድንበር ላይ መግባት፣ የሰው እርሻ ላይ ያለ ፍቃድ መግባትን ብንመለከት ምንም አይነት ሌላ ማስረጃዎች አያስፈልጉም። ህጋዊ ተጠያቂነትን ሊያመጣ የሚችል ድርጊት ነው ማለት ነው። ከውል ውጭ ኃላፊነት በሚመጡ ጉዳዮች ላይ የጥፋት ድርጊቶች መመዘኛዎች ምንድናቸው ብለን በምንመለከትበት ጊዜ እነዛ ጥፋት ነው ወይስ ጥፋት አይደለም ብለን ለመመዘን የምንጠቀምባቸው ሁለት ስታንዳርዶች አሉ። አንደኛው ትክክለኛ አእምሮ ያለው አማካይ ማህበረሰብ እሳቤን መሰረት በማድረግ ያ ግለሰብ ለሚያደርገው ድርጊት ዕውቀት ወይም ደግሞ የቀደመ ግንዛቤ አለው ወይ የለውም ወይ የሚለውን ከውል ውጭ ኃላፊነት ግንዛቤ እንደማያስገባ በአንቀጽ 2030 ግልጽ አስቀምጦ እናገኘዋል። ትክክለኛ አእምሮ ባለው ሰው አሰራር አይነት አስተያየት ማድረግ እንደሚገባ በንዑስ 2 ላይ ቢገልጽም በንዑስ 3 ላይ ግን ጥፋተኛውን እድሜም ሆነ የአእምሮ ትክክለኛነት መሰረት አድርጎ እንደማይያዝ ይገልጽልናል። ምክንያቱ ምንድነው? ለምሳሌ ድርጊቱን አንድ ሰው ራሱ ባለቤቱ የድርጊቱ ባለቤት መርምሮ ማወቅ እንደሚችል ለድርጊቱም ደግሞ በቂ የሆነ ዕውቀትና ችሎታ እንዳለው ነው ህጉ በራሱ ግምት የሚወስደው ማለት ነው። ይሄ ኦብጀክቲቭ ስታንዳርድ ተብሎ ይጠራል። ሰብጀክቲቭ ስታንዳርዱ ምንድነው? ለዚህ ብለን ደግሞ በምንመለከትበት ጊዜ መመዘኛው ምንድነው? ሰውየው ሙያ አለው ወይም ደግሞ ቆየ የሙያ ክህሎት ያዳበረው ክህሎት አለው የሚለውን መሰረት በማድረግ ምንም አይነት ሌላ ምክንያቶች ወይም ደግሞ የግዴለሽነትና ይሄ አቅዶ የማድረግ ሁኔታዎችን እንደማያካትትም እንዲሁ እናገኛለን ማለት ነው። ምክንያቱም ያ ሰውዬ አቅዶም አደረገ በግዴለሽነትም አደረገ፣ ያ ሰውዬ ሙያ እስካለው ድረስ a duty to care responsibility አለበት። ያንን ነገር በኃላፊነት የመስራትና ጠንቅቆ የማወቅ ግዴታ እንዳለበትም እንዲሁ ህጋችን ላይ አስቀምጦ እናገኘዋለን ማለት ነው። ምክንያቱም ሁሉም ጥፋቶች በግዴለሽነትና በአድራጊነት ሁኔታዎች ውስጥ ከውል ውጭ ኃላፊነት አያካትትም ብያቸዋለሁ። አያካትትም ያልኩበት ምክንያት ለምሳሌ በእንስሳቶች፣ በህንፃዎች ወይም ደግሞ በመኪናዎች አደጋ ቢደርስ ጥፋት ያደረጉ መሆናቸውን ወይም ደግሞ ከሶስተኛ ወገን ጥፋት የተነሳ ነው ይህንን ጥፋት ያደረግነው ብለው ሊያመልጡ እንደማይችሉ ገልጾ እናገኛለን ማለት ነው። ከዚህ መመዘኛ ጋር አንድ ላይ የሚሄድልን ድንጋጌ በአንቀጽ 2029 ንዑስ አንቀጽ 1 ላይ አስቦ ወይም በቸልተኝነት በሚሰራ ስራ መሆኑን ወይም ደግሞ በቸልተኝነት ድርጊት ብቻ በቂ መሆኑን ተጠቅሶ እናገኛለን ማለት ነው።
ፍትሐብሔር ሕጋችን የወጣበት ጊዜ በንጉሠ ነገሥት አፄ ኃይለ ሥላሴ ዘመን ነውና በአንቀጽ 2137 ላይ ጥፋትን ምክንያት በማድረግ በንጉሠ ነገሥቱ ምንም አይነት የኃላፊነት ክስ እንደማይቀርብ በግልጽ ያስቀመጠ ቢሆንም የኢፌዴሪ ሕገ መንግሥት አንቀጽ 12 ንዑስ አንቀጽ 2 ላይ በግልጽ እንዳስቀመጠው ማንኛውም ኃላፊና የሕዝብ ተመራጭ ኃላፊነት በሚያጓድልበት ጊዜ ተጠያቂ ሊሆን እንደሚችል ኃላፊነቱ ላይም ደግሞ ሕዝቡ አመኔታ ያጣበት እንደሆነ ከዛ የኃላፊነት ቦታ ላይ ሊነሳ እንደሚችል በግልጽ አስቀምጦት እናገኛለን። በአንቀጽ 2151 ላይ የተባለው ጉዳት በአመጣጡ ምክንያት አስቀድሞ ካሳ የጠየቀ ግለሰብ በጠየቀበት ጉዳይ ላይ ተመሳሳይነት ባላቸው ጉዳዮች ላይ ወይም ደግሞ መጀመሪያ ካሳ በጠየቀበት ጉዳይ ላይ ደግሞ ካሳ ሊጠይቅ እንደማይችል በግልጽ አስቀምጦ እናገኘዋለን። ይህም አንድ ግለሰብ በተመሳሳይ ጉዳይ ሁለቴ ሊከሰስ እንደማይችል በሬስ ጁዲካታ ሊገደብ እንደሚችል ምሳሌ ያክል አንድ ግለሰብ የአካል ጉዳትና የኢኮኖሚ ጉዳት ደርሶበት የሆነ እንደሆነ ለአካል ጉዳቱ ለብቻ ለኢኮኖሚ ጉዳቱም ደግሞ ለብቻ ክስ ሊያቀርብ በአንድ ሰው ላይ እንደማይችል በዚሁ ከውል ውጭ ኃላፊነት ላይ ተቀምጦ እናገኛለን። የውል ውጭ ኃላፊነት እጅግ በጣም ሰፊ የሆነ ኮንሰፕት ነው። በሌላ ቪዲዮ ደግሞ ሌሎች አስተማሪ ሀሳቦችን የማካፈል ይሆናል። ፕሮግራሙን ከወደዳችሁት ለሌሎች ሼር በማድረግ እንዲደርስ የዩቲዩብ ቻናሌንም ሰብስክራይብ በማድረግ ላይክ በማድረግ አብራችሁ ቤተሰብ እንድትሆኑ ላለው በዚህ አጋጣሚ ምንም ቲክቶክ ላይም ቢሆን ዩቲዩብ ላይም ቢሆን ይህንን ያክል ሼር የሚያደርግ ኮሜንት የሚያደርግ ላይክ የሚያደርግ ሰው የለም። ይሄ አስተማሪ ፕሮግራም ነው፣ ለሌሎቻችሁም ይጠቅማል። በተለይ ደግሞ ለተማሪዎች ወደ ሕግ ትምህርት አዲስ ለምትገቡ ተማሪዎች እጅግ በጣም ጠቃሚ ሀሳብ ነው። አብረን እንማረላለሁ። አብሬያቸው የቆየሁት ዮናታን ዳዊት ነበርኩኝ። መልካም ቆይታ።